ጥሩና በቂ እንቅልፍን አለመተኛት በጤናው ላይ ችግር እንደሚያስከትል ያውቃሉ? ሰላም ጤና ይስጥልኝ። ዶክተር አንዱዓለም የውስጥ ደዌ ሐኪም። በዛሬ ቪዲዮ ደግሞ ጥሩ እንቅልፍን አለመተኛት የሚያመጣቸውን የጤና ችግሮችና ማድረግ የምንችላቸውን አማራጭ መፍትሄ መንገዶችን እጠቁማቸዋለሁ ማለት ነው። አብራችሁን ቆዩ። በቂ የሆነ እንቅልፍን መተኛት በጤናችን ላይ በርካታ የሆኑ ጥቅሞች አሉት። ያም ከማስታወስ ችሎታን መጨመር፣ የአእምሮ እድገትን እንዲዳብር ማገዝ፣ በሽታ የመከላከል አቅምን እንዲሁም በሚያምን ጊዜ ቶሎ ከህመም የማገገም ሂደት እንዲፋጠን የማገዝ ጥሩ አስተዋጽኦ አለው። በቂ የሆነ እንቅልፍ ማንተኛ ከሆነ እንደዚሁ በጤናችን ላይ በርካታ ችግሮች ይከሰታሉ ማለት ነው። በቂና ጥሩ የሆነ እንቅልፍ ያለመተኛት ችግር በሕክምና አጠራሩ ኢንሶምኒያ ይባላል። ኢንሶምኒያ እንደሚኖረው ቆይታ የአጭር ጊዜና ረጅም ጊዜ ችግር ሊሆን ይችላል። 3 ወር እና ከዛ በላይ የቆየ የእንቅልፍ ችግር ካለ ክሮኒክ ኢንሶምኒያ የምንለው ይሆናል ማለት ነው። ከዛ በታች የቆየ ግን አኪዩት ኢንሶምኒያ ይባላል። ኢንሶምኒያ የምንለው ምንድነው የሚያካትተው ነገሮች? አንደኛ የምንተኛበት የእንቅልፍ ሰዓት አጭር ይሆናል። ያ ማለት ለምሳሌ ለአዋቂ በቀን ውስጥ ከ7 እስከ 9 ሰዓት መተኛት ሲኖርበት ከዛ ያነሰ ሰዓት እንዲተኛ ያደርጋል ማለት ነው። ሌላው ደግሞ በእንቅልፍ በተኛንበት ሰዓት ላይ በተደጋጋሚ የመባነን የመንቃትና ተመልሶ የመተኛት ችግር ማለት ነው። ሶስተኛ ደግሞ ጠዋት ከእንቅልፋችን ስንነቃ ይሄ የመነቃቃት ጥሩ ስሜት ላይ የመሆን ችግር ይገጥመናል ማለት ነው። እናም በቀን ተዕለት ውሏችን ላይ በጣም የድካም ስሜት ይኖራል። የመነጫነጭ፣ አቴንሽን ሰጥቶ ነገሮችን የመስራት፣ ስራችን ላይ ትኩረት የማድረግ ችግር እንዲሁም ቀን ቀን እንቅልፍ የማለት ችግሮች ይገጥሙናል ማለት ነው። እና ይሄ ኢንሶምኒያ ብዙ ጊዜ ከተለያዩ የውስጥ ደዌ ችግሮች፣ የስነ አእምሮ ችግሮች፣ የመድኃኒቶች ሳይድ ኢፌክት እንዲሁም አንዳንድ ጊዜ ሰዎች የሚጠቀሟቸው ሰብስታንሶች ጋር ሊያያዝ ይችላል። የተለያዩ የአኗኗር ዘይቤያችን ላይ የምንፈጥራቸው ክፍተቶችን ለዚህ የእንቅልፍ ችግር እንድንጋለጥ ሊያደርጉን ይችላሉ። ከዛም ውስጥ እና ማስተካከል ከምንችላቸው መካከል የመጀመሪያው በተመሳሳይ ሰዓት ወደ እንቅልፍ መሄድ እና ከእንቅልፋችን ደግሞ በተመሳሳይ ሰዓት መነሳት ጥሩ የሚመከር አንድ መንገድ ነው። ከምሳ ሰዓት ካለፈ በኋላ እነዚህ አነቃቂ የሆኑ ነገሮችን እንደ ሻይ፣ ቡና፣ ሲጋራ የመሳሰሉ ነገሮችን አለመውሰድ፣ የአልኮል መጠጦችን ማስወገድ። ከሰዓት በኋላ ናፕ የምናደርግ ከሆነ ደግሞ ከ20 ደቂቃ የረዘመ ባይሆን ይመከራል። ሌላው ደግሞ የምንተኛበት ክፍል በተቻለ መጠን ብዙ ብርሃን የማይገባበት እና የድምፅ ረብሻ የማይኖረው እንዲሆን ይመከራል። ሌላው ደግሞ አሁን ላይ ብዙ ሰው የሚቸገርበት ነገር ምንድነው? መኝታ ቤት ውስጥ ሊተኛ ከሄደ በኋላ ስልክ መነካካት፣ ኮምፒውተሮችን መጠቀም፣ ቴሌቪዥን ማየት የመሳሰሉ ነገሮች አሉ እና ወደ መኝታ ከመግባታችን ቢያንስ 30 ደቂቃ 1 ሰዓት ቀደም ብሎ ስክሪን ነገሮችን ያላቸውን በሙሉ ማስወገድ ይኖርብናል ማለት ነው። ለመተኛት እየሞከርን እንቅልፍ የማይወስደን ከሆነ ብዙ ጊዜ አልጋ ውስጥ ሆነን እዛው እየተገላበጠን ከመቆየት ይልቅ ተነስተን ሰውነታችንን ሊያደክሙ መልሶ እንቅልፋችን እንዲመጣ ሊረዱ የሚችሉ ነገሮችን አድርገን ተመልሰን ለመተኛት መሞከር የተሻለ ነው። እነዚህን ቀላል ነገሮች ለማስተካከል እየሞከርን ግን ይሄ የእንቅልፍ ችግሩ ስቲል የሚቀጥል አይነት ከሆነ ግን የሕክምና ባለሙያ በመሄድ ማማከር ይኖርባቸዋል ማለት ነው። እዚህ አይነት ተመሳሳይ የጤና ምክሮችን ለማግኘት ይህንን አካውንት ላይክ እና ፎሎ አድርጉ። እንዲሁም ለሌሎች ሰዎች እንዲደርስ ደግሞ ሼር ማድረግ አይርሱ። አመሰግናለሁ።